ማንኛውም ሰው ጤነኛ ህፃን ወልዶ ማቀፍ መሳም ይፈልጋል። ነገር ግን ከእርግዝና በፊት ስለሚደረጉ ጥንቃቄዎች ያለው ግንዛቤ እጅግ በጣም አነስተኛ ነው። ጤነኛ ህፃን የሚወለደው በእግዚአብሔር እርዳታ ብቻ ሳይሆን በእኛም ጥንቃቄ ጭምር ነው። ወላጆች የሚወልዷቸውን ልጆች የወደፊት እጣ ፋንታ የሚወስኑት ከተወለዱ በኋላ በሚያደርጉት ድጋፍና እንክብካቤ ብቻ ሳይሆን ከመረገዛቸውን በፊት በምናደርገው ጥንቃቄ ጭምር ነው። የሀገራችን ሰው ፈጣሪንም አምናለሁ ግመሌንም አስራለሁ እንዳለው መሆን። ሰላም ጤና ይስጥልኝ፣ እንደምን ከረማችሁ። በዚህ አጭር ቪዲዮ የምሰጣችሁ መረጃ ስለ ስፓይናል ቢፊዳ ሲሆን ስፓይናል ቢፊዳ ህፃናት ከመወለዳቸው በፊት በማህፀን እያሉ የሚከሰት የጀርባ አጥንት መሰንጠቅ ችግር ሲሆን እንግዲህ ሁሉም ኃላፊነት የሚሰማው እናት ወይም አባት ወላጅ ስለዚህ ችግር ምንነት በቅድሚያ ማወቅ አለባቸውና ይህን ቪዲዮ እስከ መጨረሻ ብትከታተሉ መሰረታዊ የሆነ ግንዛቤ ታገኛላችሁ። እስከ ቪዲዮ መጨረሻ እንድትከታተሉ በአክብሮት ጋብዛለሁ። እንግዲህ የስፓይናል ቢፊዳ መሰረታዊ ትርጓሜ ስንመለከት ስፓይናል ቢፊዳ የምንለው የህፃናት ከመወለዳቸው በፊት በእርግዝናው የመጀመሪያው ሳምንታት ውስጥ የሚከሰት የአከርካሪ አጥንት እድገት ጉድለት ነው። ይኸውም የጽንሱ የነርቭ ቱቦ ወይም ኒውራል ቲዩብ ሙሉ በሙሉ ሳይዘጋ ሲቀር የሚሹ አይነት የስፓይናል ቢፊዳ አይነት አለ ማለት ነው። እንግዲህ ዋናዎቹ አይነቶች ምንድን ናቸው የሚንለው ስንመለከት ስፓይናል ቢፊዳ ኦኩልታ የሚባለው ቅድም እንዳልኳችሁ ምንም ምልክት የማያሳየው ጉዳትም የማያስከትለው ነው። ሁለተኛው አይነት ሜኒንጎሲል የሚባለው ሲሆን የአከርካሪ ፈሳሽ የያዘ ከረጢት በጀርባ ላይ ይወጣል። ነገር ግን ነርቮቹ ከከረጢቱ ስለማይገኙ ከባድ ሽባነት የማያስከትለው አይነት ነው። ከባዱና በጣም የተወሳሰበው የስፓይናል ቢፊዳ አይነት ማይሎሜኒንጎሲል የሚባለው ሲሆን እጅግ ከባድ አይነት ነው። ነርቮቹና ፈሳሹ ከከረጢቱ ውስጥ ወጥተው ይጎዳሉ። በታችኛው የሰውነት ክፍልም ሽባነትን ያስከትላሉ ማለት ነው። እንግዲህ በዚህ በማይሎሜኒንጎሲል የተጎዱ ህፃናት በአብዛኛው 85 በመቶ ያክል የሃይድሮሴፋለስ ወይም የአእምሮ የጭንቅላት በፈሳሽ የመሞላት ወይም ደግሞ ጭንቅላት ውስጥ ፈሳሽ የመከማቸት ችግር ይገጥማቸዋል። ይህ ሁኔታ ፈሳሹን ወደ ሌላ የሰውነት ክፍል ለማፍሰስ የሚያስችል አስቸኳይ ቀዶ ህክምና ወይም በህክምና ጥራት ሸንት ሰርጀሪ የሚባለው ካልተደረገ የአእምሮ እድገት ውስንነት ሊያስከትል ይችላል ማለት ነው። ይሄ በጣም የተወሳሰበው የስፓይናል ቢፊዳ አይነት ነው ማለት ነው። የማይሎሜኒንጎሲል የሚባለው የስፓይናል ቢፊዳ አይነት የመጨረሻው የተወሳሰበው የስፓይናል ቢፊዳ አይነቱ ነው ማለት ነው። እንግዲህ መንስኤዎቹን ስንመለከት በርካታ መንስኤዎች ሊኖሩ ይችላሉ፣ ግን በአብዛኛው ልንከላከሉ የምንችላቸው መንስኤዎቹን መመልከት አስፈላጊ ሆነ ማለት ነው። የመጀመሪያው እንግዲህ የፎሊክ አሲድ እጥረት ነው። ከመጸነስ በፊትና በእርግዝና የመጀመሪያ ሳምንት በቂ የፎሊክ አሲድ ወይም ቫይታሚን ቢ9 አለማግኘት ዋነኛው የችግሩ መንስኤ እንደሆነ ጥናቶች ያሳያሉ። ሁለተኛው የዘረመል ወይም ደግሞ በዘር የሚመጣ ችግር ነው። በቤተሰብ ውስጥ ተመሳሳይ ችግር የነበረባቸው እናቶች ተመሳሳይ ችግር ያለባቸው ወይም በስፓይናል ቢፊዳ የተጠቁ ህፃናትን የመውለድ እድላቸው ከፍተኛ ነው ማለት ነው። ሌላው የእናቶች የጤና ሁኔታ ነው። እርግዝና ከመፈጠሩ በኋላ ወይም በእርግዝና ወቅት የእናቶች ያላቸው የጤና ሁኔታ በጣም ወሳኝ ነው። ይኸውም በእርግዝና ወቅት ከፍተኛ ውፍረት ካለ፣ ከቁጥጥር ውጭ የሆነ የስኳር በሽታ ካለ ተጋላጭነቱን ይጨምረዋል። በሌላ በኩል እንዲሁም እናቶች ከበድ ያለ መድኃኒት ለምሳሌ እንደ የሚጥል በሽታ አይነቶች የሚሰጡ መድኃኒቶች የነርቭ ቱቦ ምስረታን ስለሚያደናቅፉ ለዚህ በሽታ መንስኤ ሊሆኑ ይችላሉ ማለት ነው። እንግዲህ የችግሩን አሳሳቢነት ስንመለከት በኢትዮጵያ ውስጥ ከሚወለዱ 10,000 ህፃናት ውስጥ ወደ 71 የሚሆኑት በዚህ አስከፊ የጤና ችግር ተጋላጭ ይሆናሉ። በአፍሪካ ደረጃ ስንመለከት ከ10,000 ህፃናት ውስጥ 35ቱ ያክል የዚህ በሽታ ተጠቂ ናቸው። እንግዲህ የምንመለከተው ኢትዮጵያ ውስጥ ችግሩ እጅግ በጣም ከፍተኛና ስር የሰደደ እንደሆነ እንመለከታለን። በበለጸጉ ሀገራት የዚህ ቁጥር እጅግ በጣም አነስተኛና ከ5 የማይበልጥ እንደሆነ መረጃዎች ያሳያሉ። በኢትዮጵያ ውስጥ ያለው የስርጭት መጠን ከዳበሩት ሀገራት አንጻር ሲነጻጸር እጅግ በጣም ከፍተኛ ነው። ይህም የሆነው በምግብ ላይ የፎሊክ አሲድ የማበልጸግ ስራ ገና በቅርብ እየጀመርን ነው። በዚህም እንግዲህ ከዚህ በተጨማሪ የምግብ መበልጸግ ችግር እንዳለ ሆኖ እናቶች
ቅድመ እርግዝና ዝግጅት እጅግ በጣም አነስተኛ ነው። እንደ ባህል ኢትዮጵያ ውስጥ እናቶች ከማርገዛቸው በፊት ቅድመ ዝግጅት ስለማያደርጉ የዚህ ችግር ዋነኛ መንስኤ ሆኖ ይወሰዳል ማለት ነው። መከላከያ መንገዶችን ስንመለከት እንግዲህ ይህ ችግር 70% የሚቀንሱ ውጤታማ ዘዴዎች እንዳሉ ሙሉ ለሙሉ ማስቀረት ባይቻልም 70% የሚሆነውን ችግር መከላከል ይቻላል ማለት ነው። የመጀመሪያው መከላከያ እንግዲህ ፎሊክ አሲድ መውሰድ ነው። እናቶች እርግዝና ከመፈጠሩ በፊት 3 ወር ቀደም ብለው በቀን 400 ማይክሮግራም ፎሊክ አሲድ መውሰድ አለባቸው። ይሄም እንግዲህ ችግሩ የሚፈጠረው እርግዝና በተፈጠረ በመጀመሪያዎቹ 28 ቀናት ውስጥ ስለሆነ ቀድሞ ፎሊክ አሲድ ሰውነታቸው እንዲያዘጋጅ ስለሚያደርግ ፎሊክ አሲድ መውሰድ አስፈላጊ ነው ማለት ነው። ሌላኛው እንግዲህ ጤናማ የሆነ አመጋገብ ማበልጸግ ያስፈልጋል። ተፈጥሯዊ ፎሌት ይዘት ያላቸው ለምሳሌ እንደ አረንጓዴ ቅጠላቅጠል፣ ቆስጣ፣ ጎመን፣ አቮካዶ፣ ባቄላና ምስር እንዲሁም የሎሚ ዝርያ ያላቸውን ፍራፍሬዎች በበቂ ሁኔታ መውሰድ ችግሩን ሊቀንሰው ይችላል። ሌላው የምግብ ጨው ማበልጸግ በኢትዮጵያ ጤና ጥበቃ ሚኒስቴር ይሄ ስራ እየተሰራ ነው። እንግዲህ በዚህ በፎሊክ አሲድ የበለጸገ ጨው መውሰድ ችግሩን የመከሰቱን ሊቀንሰው ይችላል። እንግዲህ ስላዳመጣችሁኝ በጣም አመሰግናለሁ። እናቶች ወይም አባቶች፣ ወላጆች እርግዝና ከመከሰቱ በፊት ወይም ደግሞ ልጅ ለመውለድ ካሰባችሁ ስለዚህ ስለ ስፓይናል በፊዳ በቂ እውቀት ሊኖራችሁ ይገባል። እናቶች በተለይም ፎሊክ አሲድ መውሰድ የግዴታ አለባችሁ ማለት ነው። አመሰግናለሁ።